የዛሬው ለየት የሚያደርገው ይህ እንግዳዬ ሰይጣን መሆኑ ነው። ራሱ ነው ሰይጣን ደደብ ለእለስ ሁለተኛው በጠዋት እንዳይነሳ ማድረግ። ሶስተኛ ምንድነው? በቃ ዋንኛው እውነቱን ብታውቁ ምንም እንደማታመጡ ስለገባኝና ስለናቅኳችሁ ሁላችንም ማስመሳዮች ነን። ሲስተሙ ራሱ ስራውን ይሰራዋል። ጋሽ እሸቱ ስሜን ግን ባጠራኝ ትንሽ ደስ ይለኛል። ስራዬን ያቀለላችሁልኝ እናንተው ናችሁ። በቃ በጣም ታውቃላችሁ፣ ተምራችኋል ተብላችሁ ትታሰቡት ናችሁ ስራዬን ያቀለላችሁት እያለ ነበርና ምን ትዝ አለኝ። እውነትም ነው ደግሞ ለምሳሌ ካነሳን መርጌታ ተብለው ነገሮችን በጣም ናይስ ፖይንት። የነሱንም ደግሞ ማወቅ እንደውም የሚገርምህ ከሚሳሳት ሰው በላይ የበለጠ የሚያዝናናኝና አንጀቴን ቅቤ የሚያጠጣው እያወቀ የሚሳሳት ሰው። ገባኝ ትላለህ እንጂ አይገባችሁም። ከገባ ጥሩ ነው። ላይ በተለምዶ እንደ ራሴ የሆነ ነገር አይገባም ብሎ ይነግረኝ ሳይና አይደለም አይደለም እቺ ነው ማወቅ የፈለኩት። እኔም ማን በጣም ቅድም ሲጠቅሰው ራሱ መጀመሪያ ላይ እሱን በደንብ ማወቅ ፈልጋለሁ። ከባድ ነገር ቢሆን ነው በቃ እግዚአብሔር ምን አይነት ከባድ ነገር ቢሆን መተናል ይላል። ዛሬ በዩቲዩብ መተናል። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን ደህና ነን። ዋግዋን ተረጋጋ። እና ዛሬ በዩቲዩብ መተናል። እስከ ዛሬ በዚህ ቪዲዮ እያስጨነቅ ነበር። ዛሬ ደግሞ የመጀመሪያ ነው ዩቲዩብ የመጀመሪያችን እና ተቀላቀልን። ዛሬ ማይ ብራዘር የመጀመሪያችን እኛ የከረመች ነች ፋሚሊ። እንግዲህ ከአንድ ወደ ሶስት ተላልፈናል። እንግዲህ ደግሞ አንዳንዴ ከኔ ፖይንት ኦፍ ቪው የተሻለ ደግሞ የነሱንም ደግሞ ማወቅ ጀመር ከገጠር ነው የመጣው። ሲጀመር ቆይ ከነበላቸው ሰፈር ምን ውስጥ ነው የገባው? እናታችሁ ስንት አለሌ በዛበት። ለማንኛውም እንዴት ናችሁ ውድ ቤተሰቦቼ? ዛሬ ለየት ባለ ቪዲዮ መተናል። እሱም የሪአክሽን ቪዲዮ። እንግዲህ አሁን ከአንድም ሶስት ሆነን ማለትም ዮሚፍ የሚለውን ህብረት አሟልተን ዮርዲ፣ ሚኪያስ ኤማይ የመሃሉ ነኝ፣ የመጀመሪያው ነኝ። ይኸው መጨረሻ ቢሆንም ዋናው ውስጥ መሆናችን ነው። ዮሚፍ ብለን አሟልተን እንግዲህ ዛሬ አንድ ለየት ያለ ቪዲዮ መርጠን ሪአክት እናደርግበታለን። የራሳችን ሀሳብ እናዋጣለን፣ እንገረማለን፣ እንስቃለን፣ እንጫወታለን። ያው በመሃል ደግሞ ቤተሰባዊ ፍቅራችንንም እናሳያለን። እንደዛ እናንተ ብቻ እስከ መጨረሻው እዩት። ሰብስክራይብ ደግሞ ይሄንን ቪዲዮ ላይክ ያርጉት እንዴ በሚገባ አይደለም። አሁን እኔ እዚህ ጋር ቻሌንጅ እፈልጋለሁ። ይሄ ቪዲዮ ስንት ላይክ ገባ የሆነ ነገር ይደረግልኛል። ላይ እንግዲህ ያው ከሁለታችሁ ነው የምፈልገው። ባይዘው ከሁለታችሁ ነው የምፈልገው። ደብረ ሊባኖስ ወስዳችኋለሁ። ይሄ ቪዲዮ በትንሹ 1000 ላይክ አገኘ። ላይክ አርጉ። 1000 ላይክ ትንሽ ነች። አይታችሁ ላይክ ካላረጋችሁ እኛ ደብረ ሊባኖስ እንድንሄድ አልፈለጋችሁም ማለት ነው። እኔ ትሄዳላችሁ። እንግዲህ ዛሬ ሪአክት የምናደርግበት አንድ የምንወደው እንቁ ወንድማችን የቤተ ክርስቲያን ልጅ የሆነ ኮሜዲያን እሸቱ መለሰ በዶንኪ ቲዩብ ቻናሉ ላይ ከአንድ ዓመት በፊት እንደዛ ነው እዚህ ጋር የሚያሳየው ኦልሞስት አንድ ዓመት በፊት የተሰራ አንድ ቪዲዮ አለ። ሰይጣን ቃለ ምልልስ ሰጠ በዶንኪ ቲዩብ ብቻ። አጅሬው ነበረኛ ለጊዜው እኔ ምንም ማቀው ነገር የለም። ከደመኑ ጽዩ ነኝ። እሱም አጅሬ ብሎ ነው የሚጠራው። እሺ እንግዲህ እኔ ሃይላይቱን ብቻ ነው ያየሁት፣ እነሱ ደግሞ ከና አላዩትም። ስለዚህ እንደ አዲስ አብረን ነው የምናየው። ያላያችሁት በጣም የምትገረሙበት ቪዲዮ ነው ተብዬ ነው ሰጀስት አደረጌ ነው። አብረን እናያለን፣ ሪአክት እናደርጋለን። እስከ መጨረሻው ቆዩ። ቅድም እንደተባሉ ቻናሉን ሰብስክራይብ ማድረግ እንዳትረሱ፣ የደውል ምልክቱን ኦን ላይ ማድረግ እንዳትረሱ፣ ላይክ እንዲሁም ደግሞ ቴሌግራም፣ ዋትስአፕ ላይ ለምታወሩ ሰዎች በሙሉ የሼር ምልክት ነክታችሁ ሼር ማድረግ እንዳትረሱ። አብራችሁ ቆዩ። እንጀምር። በዚህ መድረክ ዛሬ ሰይጣን ቃለ መጠይቅን አድርግለት። እስከዛሬ ድረስ ከ1500 በላይ ቃለ መጠይቆች ሰርቻለሁ፣ ከህፃናት፣ ከእናቶች፣ ከወጣቶች፣ ከብዙ ሰዎች ጋር። የዛሬው ለየት የሚያደርገው ይህ እንግዳዬ ሰይጣን መሆኑ ነው። ራሱ ነው ሰይጣን።
ደደብ ለእለስ ምንድነው ጋርለም ይሄን ላስረዳ ነው ይወርድ አሁን ይሄን ላስረዳ ነው። ለማንኛውም ግን እናንተ እዚህ ጋር ነጭ ኤክስፔክት አድርጋላል። እኔ ኤክስፔክት አላረኩም። የምር እውነቱን ለመናገር ጥቁር ለብሶ የሆነ የሚያስፈራ ፊቱ ላይ ነገር ተቀብቶ ሜካፕ ምናምን አይኑ ቀይ ምናምን እሱን ኤክስፔክት ያደረኩት ያወቀለ ቀን የሆነ ሚስጥር አለ። ጠብቁ በኋላ ላይ እርግጠኛ አይደለም ግን የሆነ ነጭ የለበሰበት ሚስጥር አለ ይኖረዋል። ደግሞ በእጁ የሆነ ነገር ይዟል። በነገራችን ላይ መጽሐፍ ቅዱስ ነገር ነው። ሰይጣን የጠየቁት አንድ ጥያቄ ነበር። እሱ ምንድነው? ብዙ ጊዜ እንዴት እየሸወድከን ነው ከመንግስተ ሰማያት የምታስቀረን? ሲስተምህ፣ ጥበብ፣ የምትጠቀመው ጥልቅ ዘዴ ምንድነው? አይደለ በጣም ምን ማወቅ የምፈልገው ነገር እንዴት እንደሚሸውደን ስለ እንዴት የሁላችንም ጥያቄ ነው። ቁም ነገር የሁላችንም ጥያቄ ነው ነበረ። ዛሬ ያንን ጥበብና ሚስጥር ሊነግረን ፈቃደኛ ሆኗል። ይህንን ጥበብ ማወቅ የምትፈልጉ ከሆነ እስከ መጨረሻው አብራችሁን ቆዩ። የዛሬ እንግዳችን አጅሬ እያልኩ ነው የምጠራ ከዚህ በኋላ ግርማ ሞገሱን አየሁ። በእውነቱ ለዚህ ቃለ መጠይቅ አክብረን ስለመጣ በጣም ነው። በእጁ ያዘው ይሄ ተመልከት። መጽሐፍ ቅዱስ እንዲህ ራሱ ግርማ ሞገሱን አይተዋል። ከአቅራቢው ጋር እኮ ስታነጻጽረው ያ ነው እኮ አጅሬውን እኮ ይመስለዋል። እሺ ቆይ እንቀጥል። ተው አይ የዚህ ነገር እንደርስበታለን። አቸኩል ተረጋ። ምናመሰግነው አይ እንደው ይቅርታ አድርግልኝና እኔ እንኳን ስላከበርኳችሁ አይደለም የመጣሁት። እውነቱን ብታውቁ ምንም እንደማታመጡ ስለገባኝና ስለናቅኳችሁ። ማንን ነው ተበልተናል ወገን። ማንን እኛ ነው ረገረሽ እንቀጥል። ቆይ ግድ የለም ምን ማለት ነው ስለናቅኳችሁ ማለት? ለምንድን ነው የናከን? ማንንስ ነው የናከው? ስንት ጻድቅ፣ ስንት ምሁር፣ ስንት ትልቅ ሰው ባለበት ሀገር በጅምላ ንቄያችኋለሁ ስትል ትንሽ አታፍርም? ኪሳለ ደግሞ ግርማ ሞገስ ያለው ሰይጣን ነው። እቺ ጉራችሁ እኮ ነች በጣም ደስ የምትለኝ። ስንት ምሁር፣ ስንት ጻድቅ ባለበት ሀገር ጉረኞች ናችሁ። ሲሪየስሊ አይ ቆይ አንተ ቀልድ ነው። ቁም ነገር ለምን ነው በዚህ ልክ ኮንፊደንት የሆነው ይመስላችኋል? ያው እንዴት ነው እያንዳንዱ እኛ የምናደርገው ወይ ደግሞ እኛ ብዙ ነገሮችን በሱ ስለምናሳብ አይ ቲንክ እሱ ምክንያት አድርጎ የሆነ ብቻ የተማመነበት የሆነ ትልቅ ነገር አለ። ኢቭን ምንም አታመጡም ብዬ ነው ንቄያችሁን የመጣሁት ስለ ያው የመቆጣጠር እንትናል ነው ህዝብን የመቆጣጠር ነገር ልክ ነህ። እርቃችሁ ሞታችሁ የተማራችሁና ለእግዚአብሔር ትቀርባላችሁ የምትባሉት እናንተ አይደላችሁ እንዴ? በዋናነት ስራዬን ያቀለላችሁልኝ። ጥሩ እንግዲህ ይህን ያህል በራስህ ከተማመንክና ካልፈራህን የምንጠይቅህን ጥያቄዎች በሙሉ በትክክልና በቀጥታ ብትመልስልኝ በጣም ደስ ይለኛል። ምን እንዳትሆኑ ነው የምፈራችሁ? የኔን ተንኮል አውቃችሁ እንዳትጠነቀቁ። አይ አለመተዋወቅ። በቀጥታ ወደ ወሳኙ ጥያቄያችን እንግባ። የሰው ልጆችን ለማሳት ከምትጠቀምባቸው ዋና ዋና ዘዴዎች መካከል ብዙ ሰዎች የሚሸወዱልህ በየትኛው ተንኮል ነው? እና ደግሞ ጊዜውስ እንዴት ነው የሚበቃ? ማለት 7 ቢሊዮን ሰዎችን 24 ሰዓት ተከታትለ ለማሳሳት እንዴት ነው? ትንሽ አይከብድም? አይከብድም፣ ምንም አይከብድም። ቀላል ነው። ሲስተሙ ራሱ ስራውን ይሰራዋል። ጋሽ እሸቱ ስሜን ግን ባጠራኝ ትንሽ ደስ ይለኛል። በነገራችን ላይ የሆነች ሀሳብ ነበረችኝ እንትኑ ጋር ስራዬን ያቀለላችሁልኝ እናንተው ናችሁ። በቃ በጣም ታውቃላችሁ፣ ተምራችኋል ተብላችሁ ትታሰቡት ናችሁ ስራዬን ያቀለላችሁት እያለ ነበረና ምን ትዝ አለኝ። እውነትም ነው ደግሞ እንደ ምሳሌ ካነሳን መርጌታ ተብለው ነገሮች በጣም ናይስ ፖይንት ማይሆን ነገር የሚሰሩ ሀብትን፣ ፍቅር ምናምን ብቻ እሱን ምክንያት አድርገው ብዙ ነገሮችን የሚሰሩ ሰዎች አሉና በዚሁ አጋጣሚ ስለ መርጌታ ቴሌግራም ላይ በጣም ያጨናነቁን ስለነሱ እዚህ ጋር አስቀምጬላችኋለሁ። እሱን እየነካችሁ ማየት ትችላላችሁ እንዴት እንደሆነ እና እነዛ መርጌታ የተባሉ ሰዎች ኦብቪየስሊ የቤተክርስቲያንን ትምህርት ያውቃሉ፣ የተማሩ ናቸው ምናምን እና ለዛ ነው እናንተ ቅርብ የሆናችሁ የተማራችሁት ናችሁ ስራዬን ራሱ ያቀለላችሁልኝ ያለው። በሱም ሳይር ማየት አለብን። ግን ራሳችንን ከተን ብናይ ደስ ይለኛል። እኔ በራሳችን ሁላችንም ስለምን ማለት ነው
ሁላችንም ይመለከታል ብዬ ነው የማስበው። ኦፍ ኮርስ አሬ እቺ ጉራችሁ እኮ ልጅ መጨረሻ ትርፋማ ያደረገችኝ እንዴ! አሁን እናንተን ኃጢአት ማሰራት እኮ አይደለም ከባዱ ታውቃለህ አይደል? እኔ በጣም የከበደኝ የኔን ስራ ሰርታችሁ ግን ክሬዲቱ ለራሳችሁ የምትወስዱት ነገር እኮ ነው። በጣም እሱ እኮ ነው ፈተና የሆነብኝ። እሺ ጥያቄውን አታረሳሳኝ። ቅድም እኔ አይደለሁም የምሰራ ጭንቄው ግን የትም የሌለ ነው። እግዚአብሔርን ስለ ነው እንደሚቆጣጠረኝ እንዲህ ነው የሚቆጣጠረኝ። ኖ አይደለም እንዴ መች ደረስን እሱ ጋር ማለቴ የኔን ስራ እየሰራችሁ ክሬዲቱን ያ ማለት ከኔ ብሳችኋል እኮ ነው። ወይም ደግሞ ልክ እንደዚህ ሆናችኋል። በጣም እውነታውን በነገራችን ላይ አርገነው ራሱ ያው የራሳችን ነው ብለን ነው ራሳችንን የምናደንቅበት ራሱ ማለት ነው። የእሱን ጥፋት ላይክ ሴጣን ይሰራል ወይ አጅሬ ያደርገዋል ብለን ያሰብናቸውን ነገሮች ራሱ አርገን እሱን ነገር ለራሳችን ነው የምንወስደው ነው ፖይንቱ። ያው የገባህ ነው ሲስተሙ ነው ብለህ ነበር። ምንድን ነው ሲስተሙ? ኦኬ ለምሳሌ አንተ አሁን በመስሪያ ቤት ውስጥ አንተን ለማይፈልጉ ጥቃቅን ጉዳዮች በአካል ትገኛለህ? አልገኝም። እኔም እንደዛው። አየህ አንዴ ሲስተም ዘርግቻለሁ። ሲስተሙ ራሱ አብዛኛውን ስራ ይሰራዋል። አብዛኛውን እኔ እንደውም አሁን ብዙ ቦታ በአካል የምገኘው ለማሳሳት ሳይሆን ለመዝናናት። በቃ ከተመልካችነት ያለፈ ሚና የለኝም። እሺ እኮ ይህ ሲስተም ምንድን ነው? ያው አንድ ሲስተም አይደለም። በእርግጥ አንድ ሲስተም ለሁሉም ሰው አይሰራም። ስለዚህ እንደየሰው አይነት ሲስተሙ ይለያያል። ዋናዎቹ ግን 3 ናቸው። ያው በዚህ ዘመን ስለጠየቀኝ ነው እንጂ ለምሳሌ አሁን እናንተ የዛሬ 200 ዓመት ተገናኝተን ቢሆን ኖሮ ለካ አንተ አልነበርክም የዛሬ 200 ዓመት። በነገራችን ላይ በጣም ሽክ ያደርገዋል ነው ለካ አንተ አልነበርክም የዛሬ 200 ዓመት። በነገራችን ላይ በጣም ብንከባበር ጥሩ ነው። አንቱ ብትለኝ ደስ ይለኛል። የ7500 ዓመት ታላቅ ነኝ እና በዚህ ዘመን በደንብ ትርፋማ ያደረጉኝ በጣም የሚሰሩልኝ ሲስተሞች 3 ናቸው። አንደኛ ጥምር ወጥመድ ይባላል። አንደኛው ሲስተም ያው ከተቻለ አንድን ሰው ከሰው በታች በደንብ አዋርዶ አንከራቶ የምድሩንም የሰማዩንም ደስታ የሚቀማ ቆንጆ ሲስተም አለኝ። ሁለተኛው ሰውየው ከነቃና በዚህ ሲስተም በቀላሉ አልጠመድም ካለ ደግሞ የምድሩን ምቾትና ደስታ እለቅለትና የሰማዩን የምቀማበት ደግሞ ሌላ ቆንጆ ሲስተም አለኝ። ልብ ብላችሁ ስሙ እግዚአብሔርን። እኛ መሳቅ እንትን ማለታችን አትመለከቱ። የዚህ ቪዲዮ ቁም ነገር መጀመሪያም ብያችኋለሁ፣ በጣም ጥልቅ ነው። ልብ በሉ። የሰይጣንን አሰራር ጠንቅቃችሁ የምታውቁበት ማለት ነው። እግዚአብሔርን ነው የምላችሁ። ግን ቅድም ትንሽ ተስፋ እንደማስቆረጥ ያለኝ ነገር አሰራሪን አውቃችሁ እንዳትጠነቀቁ ያላት ነገር ኮንፊደንስን አሳጥተኛለች። እንዴት ምንም አታመጡም ነው ብታውቁም እኮ ነው። አሁን እኛ እዚህ ጋር ማወቃችን አሁን ምንም አናመጣም ማለት ነው ወደሚል አስኬዳል። ግን ብቻ ግን እንሰማለን እናመጣለን። እኔው እስኪ እግዚአብሔር ያውቃል። ግን በደንብ ተከታተሉ። እሱን ስሙን በኋላ እነግርሃለሁ። አይሆን የምቀማበት ደግሞ ሌላ ቆንጆ ሲስተም አለኝ። እሱን ስሙን በኋላ እነግርሃለሁ። ሶስተኛው ምናልባት ሰውየው በጣም ጎበዝ ሆኖ ከነዚህ ከሁለቱ ሲስተሞች ካመለጠኝና በዓለማዊውም ህይወት ጠንካራ በመንፈሳዊውም ደግሞ ጎበዝ ከሆነ ደግሞ ያው ያንኑ ጥንካሬውን ተጠቅሜ መጨረሻውን ከኔ ጋር ማጨለምበት ምርጥ ሲስተም አለኝ። ስለዚህ ምድቡ ቢለያይም አብዛኛው ስራ እዚህ ጋር ልብ በል። አሁን እኛ የምንጥረው ዓለማዊ ህይወታችንን ከመንፈሳዊ ጋር ባላንስ ለማድረግ ነው አይደል? መጀመሪያ በዓለማዊ ህይወት ተውጠን እሱን አሸንፈን ወደ መንፈሳዊ ስንጠጋ በዛ ይፈትነናል። ሁለቱንም ባላንስ ስናደርግ ደግሞ ለነሱም ለዛም ያዘጋጀው የራሱ የሆነ ሲስተም አለ። በየትም አታመልጠውም። ነገራችን ላይ ሲስተም በጣም ጥበበኛ ነው ሲባል ጥበቡ ምን ያህል እንደሆነ በጥቂቱ እንኳን በዚህ ቪዲዮ እንረዳለን ብዬ አስባለሁ። ያ እስከረገነው እኮ እንደነገርኩ ሲስተሙ ራሱ ነው የሚሰራው። ይገርማል። እስቲ እሺ ከመጀመሪያው ሲስተም እንጀምርና የምድሩንም የሰማዩንም ከሰዎች እጅ የምትቀማበት የመጀመሪያው ሲስተም ምንድነው? ኧረ እባክህ ነው አንተ እንኳን በዚህ እድሜ ጋሽ እሸቱ እየተባልክ እኔን አሁንም አንተ እያልክ መዘርጠት ትንሽ አይከብድም? አንቱ የሚያስብል ስራ ስለሌለህ እኮ ነው። ክብሩን እያየህ ምን አለ አይከብድም? አንቱ የሚያስብል ስራ ስለሌለህ እኮ ነው።
እና እናንተ ከኔ የተሻለ ስራ ኖሯችሁ ነው በማድረግ ላይ ማድረግ እየተሰጣጣችሁ አባ ከሌ አንቱ እርሶ ምናምን የምትባባሉት? አይ የሰው ልጆች ይሄ ድርቅናችሁ እኮ ነው ለኔ መንገዱን ወራል አርጎ የሚጠርግልኝ። ሚስጥር ምን እንደሆነ መናገር ፈራ መሰለኝ። ምን ነው ማስቀየስ አበዛ። እናንተን ብትመንኑ አልፈራችሁም። አይገርምም? ምድረ ልበቢስ። ታዲያ በላ ካልፈራህን ሚስጥሩን፣ ጥበቡን፣ ሲስተሙን ንገረና። ጥሩ። እንደውም የሚገርምህ ከሚሳሳት ሰው በላይ የበለጠ የሚያዝናናኝና አንጀቴን ቅቤ የሚያጠጣው እያወቀ የሚሳሳት ሰው ነው። ስለዚህ እያወቃችሁ ስትወድቁ እያየው በደንብ ለመዝናናት ተዘጋጅቼ ነው የመጣሁት። ቤሳ ቤስቲን ሳላስቀር በደንብ እነግርሃለሁ። እሺ። ስለዚህ ላይክ ሚስጥሬንም እያወቃችሁ ተመልሳችሁ ያንን ተመሳሳይ ጥፋት ስትሰሩ ለእኔ እጥፍ ድርብ ደስታ ነው። ለምሳሌ የሆነ ነገር ኃጢአት መሆኑን እያወቀን በዛ ነገር እንደምንወድቅ እያወቀን በዛ ነገር ስንወድቅ ማለት ነው። ያ አሰበው ሚስጥሩን ታውቀዋለህ። እቺ ነገር ከባድ እየሆነች ነው። ጆሮን ሰተህ ስማኝ። አንደኛው ሲስተም እንደነገርኩ ጥምር ወጥመድ ነው የሚባለው። የስጋውንም የነፍሱንም መቀሚያ ነው። እዚህ ሲስተም ውስጥ ቀላል ወይም ጥቃቅን የሚባሉ 14 ንዑስ ሲስተሞች አሉ። እነዚህ 14 ሲስተሞች ምን ናቸው? እለት ተዕለት ህይወታችሁ ውስጥ የምታውቋቸው ግን ልብ ማትሏቸው ነገሮች ናቸው። አንደኛው ሰውየውን ማስነፍ ነው። በቃ ሰነፍ ማድረግ። ሁለተኛው ራሳችንን እያየን እያልኩ ነው። ራሳችንን እያየን ስንፍና። ይሄ የሁላችንም ቤት አለ ችግር። ተመልካቾቻችን እናንተም ራሳችሁን ላይ በእነዚህ 14 ነጥቦች ውስጥ ራሳችሁን ያው በደንብ እስኪ ስንቱን አሟልቻለሁ ብላችሁ እኔ ገና ሳስቡ 14ቱንም ማሟላ ይመስለኛል። አይመስልሽም? ብቻዬን አይደለሁ እንደስ አለንበት ከመጀመሪያ አንድ ብለናል። ኧረ ያስቅም ግን ቁም ነገር እስቲ ራሳችንን ነይበት። በጠዋት እንዳይነሳ ማድረግ። ሁለተኛው በጠዋት እንዳይነሳ ማድረግ። ሶስተኛ ምንድነው ታይ በቃ ዋንኛው ከባድ። እሺ ሁለተኛው በጠዋት እንዳይነሳ ማድረግ። ሁለት ያዝልኝ እዚህ። ሶስተኛ ግድ የለሽ ማድረግ። እንዲህ እንትን ማለት ራሳችን በውስጣችን አውቀን እንትን ነበር። ያ ራሳችንን እንገምግምበት። በ14ቱ ነጥብ ሀሳብ እንሰጥበታለን። በጠዋት እንዳይነሳ ማድረግ። ሶስተኛ ግድ የለሽ ማድረግ። አራተኛ ስራ እንዲጠላ ማድረግ። አምስተኛ ውሎውን ከከንቱ ሰዎች ጋር ማድረግ። ስድስተኛ ሁሌ ነገ ሰራዋለሁ እንዲል ማድረግ። ሰባተኛ መውደቅን ሁሌ እንዲፈራ ማድረግ። ስምንተኛ አቅሙን ሁሌ እንዲጠራጠር ማድረግ። ዘጠነኛ የተግባር ሳይሆን የእቅድ ሰው ብቻ ማድረግ። አስረኛ ከምቾት አንተ የምር ያ ምንድነው ስለኛ እንደዚህ መስፈርት አሟልቼ አላውቅም ማለት ሰውዬው አንተ እንዴ ሞላው እኮ። እስኪ እንጨርስ 14ቱን። ከባድ ነው። የእቅድ ሰው ብቻ ማድረግ። አስረኛ ከምቾት ቀጠናው መውጣትን እንዲፈራ ማድረግ። 11ኛ ሁሉንም ነገር እሺ የሚል ሰው ማድረግ። 12ኛ ይሄ እኔ ነኝ ወጥ የሆነ የሥራ ስነ ምግባር እንዳይኖረው ማድረግ። 13ኛ የጊዜ አጠቃቀም በሽተኛ ማድረግ። 14ኛ አማራሪና ጣት ቀሳሪ ማድረግ። ኦኬ ምን ትላላችሁ? 14ቱንም ከኛ እኩል የሰማችሁ ተመልካቾቻችን እቺ ነገር ያ በነገራችን ላይ 14ቱም ነጥብ ማለት ይቻላል እኔ ከራሴ አንፃር ሳስበው ላይክ አለውበት እሱ ያላችሁን ያነሳችሁ 14ቱ ነጥቦች ማለት ነው አለውበት። በቃ ስንፍና አለ፣ ይሄ በጊዜ ያለ መነሳት፣ ለሁሉም ነገር እሺ ማለት፣ ዛሬ መስራት ያለብንን ወይ ዛሬ መጨረስ ያለብንን ስራ ነገ ይሄ በተለይ አብዛኛው ቤት ማለት ላይክ ታይም ማናጅመንት አለማወቅ፣ ይሄ ሰዓትን በእቅድ አለመንቀሳቀስ ሚንስ በቃ የሆነ ነገር ማድረግ ስንፈልግ ባቀርንበት ሰዓት አለማድረግ አለ። በቃ ሲመቸኝ አደርገዋለሁ ግዴለሽ ማለት ነው። እኔ እንትን ነው እንጂ አቅምን እንዲጠራጠር ማድረግ ሲል ልብ ይነካኝ። ያ የሆነ ነገር እንደምትችሉ ውስጣችሁ እያመነ ቁም ነገር ነው ቁም ነገር ሲሪየስ ያወድ የሆነ ነገር በቃ ውስጣችን እንደምንችል እያመነ ወይ ከዛ በፊትም እኮ እንደምንችል በሆኑ ስራዎች
ሰርተን ምናምን እርግጠኛ ሆነናል። ግን የሆነ ነገር በቃ ሀሳብ ሲመጣልን ያን ነገር መስራት ስንፈልግ ይዘናል። አትችልም ወይ እንዲህ ቢሆንብስ ምናምን የሆነ እውቀትን ያሳያል ከኋላ አምጥቶ ወይም ደግሞ በዚህ መንገድ ባላየው ሳይድ ያሳይህና ጉልበቱ ይቀንስ። አይ በቃ አይሆንም ከዛን ውስጥ እንትፈታተናለህ አቅምን ቶበና ከዘረዘር ነው ብዙ ነው። ለማንኛውም ግን እናንተ ብራታችሁን ፈትሹበት። እኛ አለንበት 14ቱም ላይ ሁሉም አለበት፣ ሁሉም ማለት ይቻላል። በቃ እነዚህ ለስውር ውጊያ የምንጠቀምባቸው ሰውየውን ሳያውቀው እድሜውን በልተው የሚጨርሱልን ካንሰር የሆኑ ቀላል ሲስተሞች ናቸው። ቀላል ግን ከነዚህ ሲስተሞች ልብ በሉ፣ ይሄ ቀላል ነው፣ ግን ለኛ አስባችሁ በነገራችን ላይ እውነትም እንዳለው ቀላል ነው። ምክንያቱም ላይክ በትንሽ ነገር ኖቲስ የምናደርገው ነገር አይደለም። ጀስት ይሄ ዴይ ቱ ዴይ ላይፋችን ነው ብለን የምናስበው አይነት ነገር ነው የሚሆነው። ባለ ስንፍናውን ሲባል የሆነ ነገር ሰርተህ ደክሞ ምናምን ነገር ቁጭ ስትል ለቀጣዩ ስራ ሰንፈ ምናምን የምትቀመጥ ከሆነ ያን ስራ ስለሰራው ደክሞኝ ነው ብለህ ነው በዛው የምተኛው ምናምን ነገር። እኔ እኮ ኢፌክቱን እኮ ነው ያልኩህ። ኢፌክቱ ለኛ ህይወታችን ላይ ኢቭን አሁን በስንፍና ምክንያት ምንም አዲስ ነገር ህይወታችን ላይ ማምጣት ባለመቻላችን ምክንያት ምን ያህል እንደምንጨነቅ ምን እንደምንጎዳ ራሳችሁን መጠየቅ ትችላላችሁ። ልላችሁ የፈለግኩት በሱ ይሄ አንደኛ 3ኛ ደረጃ ላይ ቀላሏ ስቴፕ የምትባል ከዚህ በላይ ማድ እሱን እያስብን ካንሰር የሆኑ ቀላል ሲስተሞች ናቸው። ግን ከነዚህ ሲስተሞች አንዳንዴ በቤተሰብ ምክር፣ በጓደኛ፣ በሞግዚት፣ በሞቲቬሽን ምናምን ሰዎች ይባንኑብንና ከዚህ ሲስተም ሊያመልጡ ይችላሉ። ገባ? ተስፋ አለ። ገባሽ? ተስፋ አለ። ምን ይመዳኛ? አሪፍ ተስፋ አለ። ለዛ ነው ቀላል ሲስተም የምንላቸው። በጥምር ወጥመድ ዘርፍ የነዚህ ሁሉ የበላይ የሆኑ ገዢው ሲስተማችን ግን ሱስ ይባላል። ምን ዲክሽን? ሱስ። የምን ሱስ? የሱስ አስያዥ ንጥረ ነገሮች ሱስ ነው። ሱስ እንዴት ነው ሲስተም የሚሆነው? ሲስተም ማለት አንተ በሌለህበት ስራን የሚሰራልህ ነገር ማለት አይደለም ነው። ታዲያ ግልጽ አይደለም እንዴ? ሰውየውን ሱስ ውስጥ እስኪገባ እኮ ነው እኔ የማስፈልገው። ከዛ በኋላ እኔ ምን አደርጋለሁ? ያሰቡን ምግቦች ራሱ ይጨፈልቅልኛል። እንዴት ይኸውልህ፣ ሱስ የሚለው ሲስተም ሙሉ ፓኬጅ ነው የሚሸጠው እንጂ ብቻውን አይሸጥም። አንዴ ሰው ሱስ ውስጥ ሲገባ አገላለጹ ራሱ ገባች። ኮንፊደንስ ሙሉ ፓኬጅ ነው የሚሸጠው እንጂ ብቻውን አይሸጥም። አንዴ ሰው ሱስ ውስጥ ሲገባ 10ሩንም አንድ ላይ ነው የሚገዛው። አንዱ ህግ አትስረቅ ነው አይደለ? በቃ አብዛኛው ሌባ የሚሰርቀው ርቦት ይመስላል እንዴ? አታመንዝር ይላል። በዋናነት ምንዝር የሚካሄደው የት ነው? ሱሱ የሚሸጥባቸው ቦታዎች አይደለም እንዴ? ምንዝሩ ራሱ ደግሞ ሲያደር ሱስ ይሆናል። እናትና አባትን አክብር ይላል አይደል? ሱሰኛ እንዴት አድርጎ ነው እናትና አባቱን የሚያከብረው? በሐሰት አትመስክር ይላል አይደል? ሱሰኛ መቼ ነው የሚዋሸው ሲባል መልሱ ምን እንደሆነ ታውቃለህ? ከንፈሩ በተንቀሳቀሰ ቁጥር። ሱሰኛ ሰንበት ያከብራል። አትግደል ይላል አይደል? ለሲጋራ 5 ብር ፍለጋ ሱሰኛ ሌሊት ቆሞ ሃንግ ሲሰራ ስንት ሰው ነው በእጁ የሚያልፍበት? የጎረቤትን ቤት አትመኝ ይላል። ሱሰኛ የተሰጣ ልብስ ይቀረዋል እንዴ? ከኔ በቀር ሌላ አምላክ እንዳታመልክ ይላል። ለሱሰኛ አምላኩ ሱሱ እኮ ነው። ሱሱን ለማግኘት ለማንም ይሰግዳል። ገርማል። ምን ሳለፋ ሳልደክም ነገር ሳላመናለስ እዛ እዚህ ሳልል በአንድ ዓመት ብቻ በመጠጥ 2.6 ሚሊዮን፣ በሲጋራ 8 ሚሊዮን፣ በድምሩ በየዓመቱ 11 ሚሊዮን ሰዎች ሱሱ ቀስ አድርጎ ሕይወታቸውን ይነጥቅልኛል። ይሄ የተረጋገጠ የዓመት ገቢ ነው የምነግርህ። ምንም የተረጋገጠ የማልደክምበት ማለት ነው። ገቢ ማለው ሉሲ ግን እስኪ የወራውን በወራው ላይ የሆነ የተረዳሽ ምን የተረዳው ቁም ነገር ስንት ያልተረዳሁት ያለ ነው። ስለ ነገሮች እንዴት እርስ በርስ ተያይዞ እንደሚመጡ በስርስር ያሉ ናቸው። አትስረቅ የሚለው አታመንዝር ከሚለው ጋር መስረቅ ሲጀምር ያን ነገር ኃጢአት እንደዚህ ስር ለስር እየተሰነጣጠቀ የሚሄድ ነገር ነው። ግን ልብ በሉ ሱስ ነው። አንድ ሱስ 10ቱንም ትእዛዛት ልታፈርስ የምትችል አንድ ሱስ። ስንቀጥል ነው 11 ሚሊዮን ሰዎች ሱሱ ቀስ አድርጎ ሕይወታቸውን ይነጥቅልኛል። ይሄ የተረጋገጠ የዓመት ገቢ ነው የምነግርህ። ምንም የተረጋገጠ የማልደክምበት ማለት ነው። ለካ በየመጠጥ ቤቱ የምታውደለድለው ለዚህ ነዋ። ማን ነው መጠጥ ቤት የሚሄደው? አንተ ና። አይሸቱ እየሰማህ መስሎ የነበረ እንዴ? እንደዚህ አይነት ወራዳ ቦታ እኔ ምን አደርጋለሁ እንዴ?
መጠጡን የምትሸጡት እናንተ፣ ዳንኪራ የምትደልቁት እናንተ፣ ምንም ቀምሶ የማያውቀውን ሰውዬ ካልቀመስክ እያላችሁ ገፋፍታችሁ መጠጥ የምታስለምዱት እናንተ። እንዴ ሰክረው ትቦ ውስጥ የወደቁትን አይናቸው ደፍርሶ ፊታቸው ተጠብሶ በየስርቻው ለሞት እየማቀቁ ያሉትን የሱስ ውጤቶች ደብቃችሁ ጭፈራ ቤት ዘንጠው የሚደንሱትን ብቻ እየቀረጻችሁ በፊልምና በሙዚቃ የምታስተዋውቁልኝ እናንተ። አታይኝ ምን እኔ እኮ ሊጸድት ተፏ ብዬ እኮ ነው የምንቀሳቀሰው። ቻባቸው ይገደሙህ ይሄ ምልክቱ ይመስለኛል። በቃ ስራ የለብኝም እኔ ለመከታተል መጣሱ ስለሆንኩ ዘና ብዬ ቁጭ ብዬ ነው የምከታተለው ነው የሱ ስራ። ጀስት ሲስተሙ ውስጥ እስኪገቡ ድረስ ካስገባ በኋላ ሲስተሙ ራሳቸው ናቸው እዛ ውስጥ ከገቡ በኋላ ሲስተሙ ነው የሚሰራው። አሜዚንግ ነው እናንተ። አታይኝ ምን እኔ እኮ ሊጸድት ተፏ ብዬ እኮ ነው የምንቀሳቀሰው። ቻሌንጅ የማያደርጉኝ ሰዎች አካባቢ መልከስከስ እኔ በጣም አይመቸኝም። ይሆን አይመቸኝ። ጥሩ ይሄን ጥሩ አብራርተህልኛል፣ በደንብ ገብቶኛል፣ በደንብ ገልጸዋል። እስኪ ወደ ሁለተኛው ሲስተም ደግሞ እንሂድ። ኦኬ አይገባም፣ ያው ገባኝ ትላለህ እንጂ አይገባችሁም። ከገባ ጥሩ ነው። ላይ በተለምዶ እንደ ራሴ የሆነ ነገር አይገባህም ብሎ ይነግረኝ ሳይናድደኛል። አይችልም ከዛ ወይ ለምን ይነግረኛል? ማይገባኝ ሞራል ይጠፋል እንጂ በቃ አይገባኝም ብለህ ታምናለህ። ሞራሉን ነው የሚነካው። በቃ አመንክ ያን ነው በቃ በማይገባ። ስለዚህ ላይገባ እንደምን አለ ኤክሰፕሽን እና ያንተ መንገድ ነው ሲጀምር ይራሱ አይለሸቱ። ኦኬ አይገባም፣ ያው ገባኝ ትላለህ እንጂ አይገባችሁም። ከገባ ጥሩ ነው። ሁለተኛው ሲስተም ያው ከሱስ የሚለየው በምንድን ነው? ሱስ ያው እንደምታውቀው ኮንቴነር ሙሉ ብር ቢኖርህም የመጨረስ አቅም ስላለው ለምን የቢሊዮነር ልጅ አትሆንም፣ አከህ ነው የምትሞተው። ያው በደንብ ያቀምልልኛል፣ ገባ። ነገር ግን ሰውየው ጠንካራ ሆኖ ሱስ ውስጥ አልገባም ካለ ካልሰነፈ፣ ጊዜውን ካላባከነ፣ በጥምር ወጥመድ የማይያዝ አይነት ሰው ከሆነ ማለት አጠቃላይ በቃ ምድር ላይ ድሃ አድርጌ ላስቀረው ማልችለው ሰው ከሆነ ያው በቀጥታ ምን ሄደው ወደ ሁለተኛው ሲስተም ነው። ሁለተኛው ሲስተም ኑሮ ይባላል። ኑሮ የእናንተ ህይወት ማለት ነው። አልገባኝም። ኑሮ ደግሞ ከመቼ ወዲህ ነው ያንተ ሲስተም ይሆን? ያው ብታውቁ ምንም ስለማታመጡ ነው እንጂ የምነግርህ እኮ ይሄ 7500 ዓመት የተሰራበት ሚስጥር ነው። በጣም እየገረመኝ ያለው ነገር ደግሞ ንቀትህ እኮ እኔ ደግሞ በጣም ብትመቸኝ እቺ ጉራችሁ እኮ ነች። እቺ ፉሉ ብትላት እላችሁ 7500 ያኔ ያው ሔዋንን ካሳታት ጀምሩ ያለውን ሲስተም ማለት ነው። ብትመቸኝ እቺ ጉራችሁ እኮ ነች። እቺ ፉሉ ብትላት እላችሁ። እሺ ለመስማት ዝግጁ ነኝ። በዚህኛው ሲስተም ያሉት ጠንካራ ሰዎች ናቸው። በጠዋት ይነሳሉ፣ ይማራሉ፣ ያነባሉ፣ ወሬና አሉባልታ አይወዱም፣ በስራና በውጤት አይደራደሩም፣ ጠንካሮች ናቸው እና በቀላሉ አይሸነፉም፣ በሱስ የሚሸወዱ አይደሉም፣ አዎንታዊ አስተሳሰብ አላቸው፣ ሁሌ አዲስ ነገር የሚፈጥሩ፣ የጀመሩትን የሚጨርሱ፣ ቅን ሀሳቢና ተራማጅ የሆኑ ሰዎች ናቸው። ስለዚህ እኔ ደግሞ ለእነዚህ ሰዎች ገባህ በትጋታቸው ልክ የዓለምን ጣዕም እየሸለምኩ ኑሯቸውን ከዕለት ወደ ዕለት ወደ ሌግዠሪና እጅግ ጣፋጭ ወደሆነ ምዕራፍ እንዲሸጋገር መንገዱን ማሳየት ነው የኔ ድርሻ። ገባህ? ስኬታቸው በጨመረ ቁጥር ፍላጎታቸው እንዲጨምር ማድረግ፣ በቃ ዕለት ዕለት ያንን ለማሟላት እንዲተጉ ማድረግ ነው የሲስተሙ ስራ። በሀቅ ላቋርጥና እዚህ ጋር እሱ መጀመሪያ የገለጸው ላይክ እንደዛ የሚያደርጉ ብሎ አዚስ ታይም ላይ እንደነዚህ አይነት ሰዎችን ማግኘት ይቻላል። ነቱን ለመናገር ላይክ ዋት አሁን የገለጻቸው እንደዚህ በጠዋት የሚነሱ ስራ ላይ ሲሪየስ የሆኑ ብሎ የገለጻቸው ሰዎች ማለት ነው። አሁን ላይ ኤግዚስት ያደርጋሉ ነው ያ ኦፍ ኮርስ ይኖራሉ። ግን ብዛት አላቸው ወይ ማለት ይቻላል? አሁን ብዛት አላቸው ማለት አይቻልም። ሶሻል ሚዲያ እንትን ባለበት ምድር ላይ አሁን ሁሉም በቃ ተጨምልቅ ብሏል። ኦብቪየስሊ አይ ቲንክ እንደ ሀሳብ እንጂ ያ ልክ ነው። ከእንትን ከሁለት ነገሮች አሉ። ይሄ ዓለማዊውንና መንፈሳዊ ህይወታችንን ባላንስ ማድረግ ላይ እና ይሄ እሱ አሁን እያለ ያለው ሲስተም ይሄ መንፈሳዊ ተግባራትን ማያረጉ ሰዎች ይመስለኛል። ጀስት ላይክ እሁድ ወይ ደግሞ ለቅሶ ምናምን ሲኖር ብቻ ቤተክርስቲያን ተፍ ብሎ የሚመለሱ ዓለም ላይ ያተኮሩ ግን
በአለም ኑሯችሁ አሪፍ ይሁን። ለያ ስኬታማ የሆኑ ሰዎች አገሪ ኦኬ እንገት ገባ ስኬታቸው በጨመረ ቁጥር ፍላጎታቸው እንዲጨምር ማድረግ በቃ እለት እለት ያንን ለማሟላት እንዲተጉ ማድረግ ነው የሲስተሙ ስራ እንጂ በሐቅ ሰርቶ ባገኙት ገንዘብ ጥሩ ኑሮ መኖር ኃጢአት ነው እንዴ? አይደለም። ታዲያ ምንድን ነው የምታወራው? አሃ ሲስተሙ እንዴት እንደሚሰራ ነው አይደል የጠየቀኝ? አዎ እኮ ሲስተሙ እንዴት እንደሚሰራ እየነገርኩ እኮ ነው። ያው ትልቁ ሰውየው ነፍስም እንዳለው እንዲረሳው ማድረግ ነው። ባጭ ለነፍሱ መኖር መርሳት ማለት ለስጋው ብቻ እንዲኖር ማድረግ ይሄም ያስፈልጋል። ገባ ለምሳሌ ቅድም እንዳልኩ ነው ጠንክሮ የሚሰራ ከሆነ ገንዘብ ያገኛል። ስለዚህ ገንዘቡን ስጋዬንም ነፍሴንም ልመግብበት ካለ ምናልባት የሆነ ጊዜ ነፍሱ ስጋውን መግዛት ትጀምርና እኛ አደጋ ውስጥ እንገባለን። ገባ ስለዚህ እኛ በቃ ነፍሱ እንድትዳከምና ሁል ጊዜ ስጋው ነፍሱን እንዲገዛ ማድረግ ነው የምንፈልገው። አልገባኝም። ለዛ እኮ ነው 7500 ዓመት ሳይነቃበት ይሰራልን። ስለማይገባችሁ ደግሞ አልገባኝም ይለዋል። ለምን መልሱ ሞራሉን ነው የሚሰራው እየዘበረው ነው የሚነግረው። ገባ ለዚህ እኮ ነው አይገባም። ለምን ሳይገባችሁ ይሰራው ነው? ስለማይገባችሁ ይሰራልን ነው። ከቢቶ ነው ማለት ለዛ እኮ ነው 7500 ዓመት ሳይነቃበት ይሰራልን። ስለማይገባችሁ እሺ፣ ለመረዳት ዝግጁ ስለማይገባችሁ ኦኬ። ደሞዝ 10 ሺህ ብር ነው እንበል። እንደምንም ተቸጋግረህም ቢሆን በቃ በ10 ሺህ ብር እየኖርክ ነው። ታዲያ በሚቀጥለው ዓመት ደሞዝ 30 ሺህ ብር ቢሆን አሁንም እንደምንም ተቸጋግረህ በ10 ሺህ ብር ብቻ ትኖራለህ። ከዛ በቀረው 20 ሺህ ብር ደግሞ የተራቡ የተጠሙ የታረዙ በየሆስፒታሉ የወደቁትን ሰዎች ላስብ ልርዳ ትላለህ። እነሱን እየረዳህ አንተ እንደ ድሮው እየተቸገረክ ትቀጥላለህ? አልቀጥልም። ለምን? የመጀመሪያ ኑሮዬን ማሻሻል አለብኛ። አዎ እሱ መጀመሪያ ማብቂያ የሌለው መጀመሪያ ነው። አየህ ለዛ ነው ማብቂያ የሌለው መጀመሪያ። ልክ የተሻለ ባገኝ ቁጥር የተሻለ ህይወትን ነው የምታስተካክለው እንጂ ማብቂያ የለውም። በቃ ኢንፊኒቲ የሰው ልጅ እድገት አዲስ ነገር ለማምጣት ሁሉ ይጥራል። በቃ አሁን እቺያሟለች ይላሟለች። መልካም እኮ ነው እሱ። በነገራችን ላይ ኖቲስ ካረጋችሁ ይሄ የሰው ልጅ ፍላጎት አያልቅም እያለ ይሄ በሶሻል ሚዲያው በየሞቲቬሽኑ በየምናምኑ የምናገኛቸው ነገሮች ራሱ በዛ ሲስተም ስር ውስጥ በቃ እኛ ሳነቃ ወድቀን እንድንኖር ራሱ እያደረገን ማለት ነው። ሰው ለምሳሌ አንተ ቤት ቢኖር መኪና ታስባለህ። መኪና ቢኖር ያ ትልቅ ነገር ነው የምትፈልገው። ከዛ በኋላ ለቤተሰቦች ታስባለህ። ከራስ አልፈ መልካም እኮ ነው እሱ ማሰቡ። ግን እዚህ ጋር ፖይንቱ ምን መሰለህ? ለነፍስህ ግን አታስብ። ስጋህን ማሟላት ብቻ ነው መሆኑ ነው እንጂ ማሰቡ እኮ ክፋት ያ እንዴ እሱ ማድረግማ ክፋት የለውም። እሱ ምን አለ እኮ 10 ሺህ በ10 ሺህ ተሸጋግረህ ትኖራለህ። 20 ሺህ ለተሰጠም ያን አታረግም። እሱ መጀመሪያ ማብቂያ የሌለው መጀመሪያ ነው። አየህ ለዛ ነው ይሄንን ሲስተም ኑሮ ብለን የምንጠራው። ዛሬ ሳር ፍራሽ ላይ ብትተኛ ስጋ ይቆረቁረዋል አይደል? ስለዚህ ጠንክረህ ሰርተህ ገቢ ሲጨምር ቢያንስ የጥጥ ፍራሽ ትገዛለህ። አሁንም ትንሽ ሰርተህ ገቢ ሲያድግ ደግሞ የተሻለ ስፖንጅ ፍራሽ ያስፈልጋል አይደል? ከዛ ደግሞ እሱም እያለ ገቢ ሲጨምር ያው ከመሬት ከፍ ማለት ደግሞ አለ ባህል። ስለዚህ አልጋ ያስፈልጋል እንላለን። ከዛ ደግሞ ከስፖንጁ ፍራሽ ወደ ቦንድድ ፎም፣ ከቦንድድ ወደ ኤክስትራ ቦንድድ፣ ከኤክስትራ ቦንድድ ወደ ዋተር ማትረስ። ይሄ ኑሮ ይባላል። ስለዚህ ስጋ የመጨረሻ ዘመናዊ አልጋና ፍራሽ ላይ ቢነላቀቅም የብዙ ሰው ነፍስ ግን አሁንም ሳር ፍራሽ ላይ ነች ማለት ነው፣ እየቆረቆራት። ጭራሽ አወሳሰብክብኝ ነው። አይ አልተወሳሰብን። እኛ ገብቷል። ለኛ ግልጽ ነው። እኛ እየገባን ነው። ከራሳችሁን በደንብ እሺ። ከመጀመሪያው ነው የተበላ። አይገባል ዘጋው መሰለኝ። አይምሮን አዞረን። አይ ግን ቅዱስ ቀልድ ወደ ቁም ነገር ስንገባ ግን ራሳችን እያየንበት እኔ እያየሁበት ነው። በግሌ ለእንትኑ አይደለም ለቪዲዮ አይደለም፣ የምሬ ነው። ከልብ የራሴን እያየሁበት ነው። ኦፍ ኮርስ እኔም በጣም ነው ራሴን ከፈለጋችሁ ደግሞ ሙሉ ቪዲዮ ያላያችሁ ሰዎች ከኛ ቪዲዮ በኋላ ገብታችሁ ደግሞ በደንብ ማየት ትችላላችሁ። የምሬ ነው። እሺ ቪዲዮ በቃ ሁላችሁም የሚያድገው ስጋችሁ ብቻ ነው። ነፍሳችሁ ቀንጭራ ቀርታለች። አይገባም እንዴ? ለምሳሌ ጸሎት ሲባል በቀን አንድ ጊዜ እሱንም በጣም ከበረታችሁ ውዳሴ ማርያም ብታደርሱ ነው።
ያውም ሐሳባችሁን እየሰረቅ ነው። ልባችሁ በቂም ተጋርዶ እያዛጋችሁ እየተቆነጠነጣችሁ የቃል ማነብነብ ነው። እሱንም አንድ ውዳሴ ማርያም ጾም ነው የፈረደበት። ውዳዴና ፍልሰታ ሲመጣ እስከ 9 ከጾማችሁ ክንፍ እንዳወጣችሁ ስለሚሰማችሁ ከዛ በላይ አትገፉ። እሱንም ቁንጣን እስኪይዛችሁ አይነት በልታችሁ ጉዳቱንም ድካሙንም ታካክሱታላችሁ። ያው ከንቱ ውዳሴ እንዳይቀርብላችሁ ነው እንጂ እኮ መጾም እንደማትፈልጉም እኮ እናውቃለን። እንዴት እንዴ እሬ ነገር በጣም እያደገ ነው። እግዚአብሔር ንቅርቃችንን እየነገረን ነው። የውስጣችንን እየወጣ ኦቪስ በቃ ይኸው አላይ ሪል እየኖርን ያለ ነው ላይፍ ነው። በነገራችን ሙሉን እንዲህ እያወጣ በእርግጠኝነት የእናንተም እንትን ነው ብዬ ነው የማስበው። የእናንተም ህይወት እንደዚህ አይነት መንገድ ውስጥ ነው ያለው ብዬ አስባለሁ። የአብዛኞቻችን ማለት ነው። ያ ላይ በመንፈስ ጠንክረን ብዙ መንፈሳዊ ተግባራትን እናደርግ ሰዎችም እንኖራለን። ግን የአብዛኞቹ በተለይ የወጣቶች ህይወት ነው ብዬ ነው የማስበው። በተለይ እያደጉ ያሉ ራሳቸውን ለመለወጥ በደንብ እናስብበት እቺን ነገር እና ከልብ ሆናችሁ የተከለከላችሁትን መጾም እንደማትፈልጉም እኮ እናውቃለን። እንዴት እንዴ የተከለከላችሁትን ጣዕም በሙሉ በብዕር ስም እያሳመራችሁ መች አስተርፋችሁት? የጾም ማኪያቶ፣ የጾም ኬክ፣ የጾም ስጋ፣ የጾም በርገር እያላችሁ ኢንጆይ ስታደርጉ አይደል የምትከርሙት? ጾማችሁንና ሱባኤያችሁን በማሳደግ ፈንታ በጾም ወቅት የቀረባችሁን ምግብ የምታካክሱበትን ቴክኖሎጂ ነው እያሳደጋችሁ ሄዳችሁት። ልብ ብለሃል? ገብቶሃል? የጾም ማኪያቶ የጾም መሆን አይደለም ቁም ነገሩ። እስከዛ የምናገኘው ንጥረ ነገር ጾማችን ከጾሙ የሚገኘውን ድካምና ስጋን አድክሞ ለነፍስ ማስገዛትን በረከት እናንተን ያሳጣን ያስቀረዋል። እኛ ግን ጾሙን የሚያጾም ብቻ ስጋ ከምትበላ ቆሎ ለምን ሽሮ ራሱ ትተህ ድንች ምናምን የጾም ምግብ ራሱ ያ ቀለል ያሉ ምግቦችን ምን ሆነ አሁን በነገራችን ላይ የምር በተለይ ያው እኛ እንዴት ነው እኛ አካባቢ ያን ያህል ከተማም ላይባል ይችላል እኛ ያደግንበት ሰፈር ቤት ምናምን፣ ግን አሁን ከተማው ላይ ወይ ደግሞ እንዲዘመድ ጋር ምናምን ሄዳችሁ ካያችሁ የጾም ጊዜ የሚቀርበው የምግቡ አይነት በነገራችን ላይ ምንም ይሁን በዚህም ላይ ስጋ ባይበላም በአታክልቱ በምኑ ምናምን ተደርጎ በየአይነቱ ይቀርባል። ያው ነው በዚህ ማለት በዛ እኔ ጾም አይመስልም ከና አይመስልም ጭራሽ። ያ ደግሞ ጭራሽ ረሃባችንን ያበዛል። ተሰምታችሁ ከሆነ አላውቅም፣ እኔ ጭራሽ ይርበኛል። እሺ አየህ፣ የዚህ ሲረባችሁን ምግብ የምታካክሱበትን ቴክኖሎጂ ነው እያሳደጋችሁ ሄዳችሁት። አየህ፣ የዚህ ሲስተም ዋናው ዓላማ በ9 ዓመትም እስከ 9 ጾመህ በ49 ዓመትም እስከ 9 የጾም በቂ ጽድቅ አለኝ ብለህ እንድታስብ ማድረግ ነው። ያኛውን ዓለም በጭራሽ እንድታዩትም እንድታስቡትም አንፈልግም። የትኛውን ዓለም? እነዛ የጨካኞቹ ዓለም ነዋ። እነዛ ክፉ አባቶቻችሁ እነሱ እንዴት ጉድ እንዳደረጉን ታውቃለህ? መጀመሪያ በቀን አንዴ ብቻ መመገብ ጀመሩ። የትም አይደርሱም ብለን ተዘናጋን ታውቃለህ? ከዛ በቀን አንዴ የሚበሉትንም እየቀነሱ ግማሹን መብላት ጀመሩ። አየህ፣ ያኔኛ ከቁም ነገር አልቆጠርናቸውም ነበር። ከዛ ጭራሽ በሁለት ቀን አንድ ጊዜ ምግብ መቅመስ ጀመሩ ማለት ነው። ያኔ ትንሽ እንደ መደናገጥ ነገር አለን፣ ግን ሌላ ቦታ ቢዚ ነበርን። ገባ እነሱ ላይ ትኩረት አላደረግንም። ከዛ ጾሙን እየለመዱት ሲመጡ አስራውክ ነው እባክህ። ማን ነው አስራውት ነው? አስራውክ ነው። እኔ እያሰብኩ ነው ራሱ ነው እንዳነጋገሩ ነው። ይቅርታ በዚህ አጋጣሚ እያየ ከሆነ ሶሪ። በነገራችን ላይ እንትን ብላችኋል፣ ገብቷችኋል ብዬ አስባለሁ። አባቶች ሲል ያው ገዳም ላይ ያሉ አባቶች በጽድቅ ትሩፋት አሁን ገድላቸውን ቁጭ ብለን የምናነበው ቢዚ ነበርን። ገባ እነሱ ላይ ትኩረት አላደረግንም። ከዛ ጾሙን እየለመዱት ሲመጡ በ7 ቀን አንድ ጊዜ ብቻ እሱንም ሰንበት ስለሆነ ብቻ ትንሽ ምግብ መቅመስ ጀመሩ። ልናምን አልቻልንም። ከዛ አንዳንዶቹ እንደውም ጭራሽ እስከ 40 ቀን ያለ ምግብና ያለ ውሃ የጾሙ አምላካቸውን መሰሉት። ያኔ እሱም ፈጽሞ የማይነኩ አደረጋቸው። እኛን የማሳደድ ስልጣን ሰጣቸው። በበሽታ አስረን የተበተብነውን የሚፈውሱ፣ የሞቱትን የሚያስነሱ፣ ዝናብ በጸሎታቸው ከሰማይ የሚያዘንቡ፣ ፀሐይን በልመናቸው የሚያቆሙ፣ ራሱ ኢየሱስ ክርስቶስ ከወዳጆቹ ጋር መጥቶ ቀድሶ የሚያቆርባቸው፣ ከማረፋቸው በፊት ትውልዱ ሁሉ ስማቸውን ጠርቶ እንዲድን ቃል ኪዳን ሰጣቸው። እጅግ ከቁጥጥራችን ውጭ ሆኑ። ጭራሽ የኛ አይነቱን አስረውና ገዝተው የጉልበት ሥራ ማሰራት ጀመሩ።
የኛ አይነቱን አስረግጥቶ ያው ሰይጣንን በእግዚአብሔር ስም ገስጸው የሚያሰሩ አሉ የሚያዙ አሉ እንትን አለ አሁን ገዳማት አሁንም አለ ገድል ላይ እንትን ላይ ብናነብ የተለያዩ ገድል ላይ ብናነብ ይኖራል አሁንም አለ ብዙ እንደዚህ በመናፍስት የሚሰቃዩ ወንድሞች አሁን መናፍስቱ ራሱ ተገዝቶ ሲያገለግል ሲያስተባበር ገዳማት ላይ እንመለከታለን የሄዳችሁ ሰዎች ታውቁታላችሁ ብለን እናስባለን በእነሱ የደረሰብን ኪሳራ ለዘመናት ለትውልድ የሚተርፍ ነው አየህ ይሄ ማለት ቀስ በቀስ እያደገ በመጣ የጾምና የጸሎት ልምምድ የደረሰብን ኪሳራ ነው ስለዚህ ትልቁ ስራችን ምንድነው አሁን ይሄን ታሪካቸውን የሚሰማና የሚያነብሰው እነሱ ፈጽሞ የተለዩ እንደሆኑና እንደነሱ መሆን መቼም እንደማይቻል እንዲያስብ እናደርገዋለን አይ በተቃራኒው ኑሮውን ብቻ እንዲያሳድግ ከባድ ያኛውን ዓለም መጋር አጋጥሞ አገ እንደዚህ እነሱ ጋር ደርሰው እነሱ በቃ ተመርጠዋል አሁን ነብዩ ሙሴን ኤልያስን ቃ በብሉ የነበሩትን ነቢያትን ስታይ ይሁን በአዲስ ኪዳንም ሐዋርያቱን ምናምን ስታይ እኛውን በዚህ ዘመን ያለን ሰዎች አባቶችም ሊሆኑ ይችላሉ ወጣት ብቻ የትኛውም አማኝ የሆነ እንደነሱ ምንሆን አይመስለኝም እንዲሁ የሆነ በቃ ከፈጣሪ ጋር ያለንን ግንኙነት አሪፍ ለማድረግ ምንጥር ነው ይመስለኝ እንጂ የራሳችን ላይ እነሱ ጋር የመድረሱን ነገር ወይ ይሄ በቺ የማይደረስበት ነው በዚህም ነው የሚሰራው ሐሳብ እየሰጣን ከውስጥ ብራዘር አንተ ላይ ያረኩት ራሱን እየፈተሸ ነው በጣም ከነሱ ጋር እኩል ሆኖ ነው እየሰማ ያለው እሱ አይ ቲንክ እኛ ሐሳብ እየሰጠን አይደለም አንተ ማሳብ ሰጥ የውስጤን እያየሁት ነው እኛም እያየን ነው ግን እኮ ግን ሐሳብ ሰጥ የተሰማህን ነገር ፍሪ ሆነ ማለት ነው ራስን ሆነ ማለት ነው ነው የኛ ስራዬ ኑሮ ብቻ እንዲያሳድግ ያኛውን ዓለም መጋረር ነው የኛ ስራዬ ወይ ከሰው ወይ ከራሱ ጋር በስጋ ብቻ እንዲወዳደር ገባ ዛሬ ሰርባጅ የለበሰው ብር ሲያገኝ ቦንዳ ሲያገኝ ቡቲክ ሲያገኝ ትልቅ ብራንድ ሲያገኝ ውጭ ሀገር ሄዶ ራሱ እንዲገዛ ከዛም በላይ ከሆነ ትልልቅ ብራንዶችን በስሙ እያስመረተ እንዲለብስ በየጊዜው ፍላጎቱን ከአቅሙ በላይ በማሳደግ በቃ ኑሮ የሚባለው አዙሪት ውስጥ መክተት 14 ኢንች ብላክ ቴሌቪዥን ጎረቤት ጋር የሄደ ደስተኛ የነበረው ሰውዬ ሲያገኝ 21 ኢንች ከለር ሲያገኝ 32 ኢንች ፍላት ሲያገኝ 55 ኢንች 4K ያለ ፍላጎቱን ቀስ ያለ ቀን በቀን እያሳደገ ገንዘቡን በኑሮ ላይ እንዲጨርሰው ማድረግ ይሄ አይደል ያንተስ ኑሮ ቤት በመጣ ይሄን አይደል ይመጥቼ ማየው አየህ ብሩን ለኑሮ ጨርሶት ለነፍሱ ድነት ሁሌ ገንዘብ የለኝም የሚል ሰው ማድረግ በ10 ሺህ ብር ከሚኖርበት ቤት ወጥቶ 30 ሺህ ብር የሚከፍልበት ቤት ገባልን ማለት ከዛ በኋላ ለጽድቅ ብር ማውጣት ቢፈልግም አይችልም ተረጋግቼ ልጸልይ ገዳም ሄጄ 1-7 ቀን ልቀመጥ ጧት ማታ ፈጣሪ ላመስግን ላስቀድስ ኪዳን ላድርስ ቢል አይችልም ለምን ስራ መስራት አለበታ ቤት ኪራይ አለበታ የልጆች ትምህርት ቤት አለበታ ስለዚህ ሰው ማይፈርድ አስሮታል በሁሉም ነገር ቪዲዮ አይደለም እግዚአብሔር ራሴን እያስታወስ ማየት እየከበደኝ ነው ማንቂያ ደውል ነው በነገራችን ላይ አለበታ ቤት ኪራይ አለበታ የልጆች ትምህርት ቤት አለበታ ስለዚህ ሰው ማይፈርድበትም እሱም በራሱ አይፈርድም እንዲሁ እንደባከነ ለስጋው እንደለፋ ይኖራታል ይሄ ምን ይባላል ኑሮ ከባድ ሰው እኔ ሁሌ ደስተኛ ያልሆነ በቃኝ የማይል ብኩን ሰው አድርገን ነገር እያሳደደ ለነፍሱ ምንም የተሻለ ነገር ሳይሰራ ኖሮ ነፍሱን በምግባር ድርቅ አቀጭጨን እኒ ጸጉሩን አንጠልጥለን እስከ መቃብር ይዘነው እንሄዳለን እና የሰው ልጅ ኑሮውን ማሳደግ የለበትም አለበት እና ጥፋቱ ምንድነው ስጋውን ብቻ ማሳደጉ ነው ቅድም ብዬ ነበር በቃ ፖይንታችን ነች ምን ትላላችሁ ኖቲስ መደረግም ያለበት ነገር ይሄ መስራቱ መቀየሩ ላይክ ቤት መቀየሩ ዕቃ መቀየሩ ምናምን ለብቻው ችግር ኖሮት አይደለም ያ የስጋ ፍላጎት መከተሉ ነው ችግሩ በቃ ስጋን አብዝተህ መከተል ነው እዚህ ጋር ጉዳት እንትን የሚልብህ እሱን ብቻ ማለት ነው ሲያልፍልህ እኩል ማሰብ አለብህ ለነፍሴም ለስጋዬም ሰው ግን አሁን
ልክ ብር ሲያገኝ ወይኔ ብድሬን ወይኔ ቴሌ ብር እሱን ነው አትዘም ሄደ። ሁላችንም እንዴ ስለ እናንተ ለምሳሌ ራሳችንን እያወራን ያለ ነው። ሁላችን ራሳችንን እንመልከትበት። ቤተሰብ እግዚአብሔር አለበት እና ጥፋቱ ምንድን ነው? ስጋውን ብቻ ማሳደጉ ነው። ነገርኩህ እኮ በ15 ዓመት እስከ 9 ትጾም ነበር አይደል? አሁንስ እስከ 60 ነው የምጾመው። ልጅ እያለ ለኔ ቢጤ ኪስ ውስጥ ያለውን ዝርዝር ብር ትሰጥ ነበር አይደል? አሁን ይሄ ሁሉ ገቢ እያለ ለድሃ ምን ያክል የምትመጸውተው? በለጋነት በቀን ስንት ሰዓት ቆመህ ትጸልይ ነበር? 10 ደቂቃ 15? እግዚአብሔር ይሄን ሁሉ እድሜ፣ ቤተሰብ፣ ጤና፣ ጸጋ ከሰጠ በኋላ አሁን ስንት ደቂቃ ነው በፊቱ ለጸሎት የምትቆመው? ያንተን ቤት በእብነ በረድና በሻንደሊር መብራት አሳምረህ ሰርተህ ቤተ ክርስቲያን ግቢ ቴራዞን ሊነጠፍ ነው አዋጡ ሲባል ልብ ያጉረመርማል አይደል? ለምን ኑሮ እናንተ መደበኛ የነበሩ ሰዎች ቀስ በቀስ መንፈሳዊ ሕይወታቸውን አሳድገው በኋላ ወደ ቅድስና ማዕረግ ደርሰው እሳት ያጠፋሉ። የሰው ኃጢአት ግንባሩን አይተው ይረዳሉ። በመላእክት ይጎበኛሉ። እስከ 7ኛው ሰማይ ይጠራሉ። ተአምር በየቀኑ ያደርጋሉ። አንተስ የገዛ ራስ ምታትህን እንኳን የሚያስታግስልህ የጸሎት ኃይል አለ? ዘወትር ምድር ላይ ሆነ እንድትፈራ እንድትጨነቅ ነገ እንዲያሳስብህ ነው እንጂ ይህንን ሰማያዊ ኃይል እንድታቅና እንድትጠቀምማ በጭራሽ አንፈልግም አባቴ። ስለዚህ ገቢህ ባደገ ቁጥር የኑሮ ደረጃህን እያሳደግ ወጪህን እያሳደግ እንዲሁ ለነገ እየተጨነቅ ስጋህ ደልቶት ነፍስ ከፍቶት የምታልፍበት ስርዓት ኑሮ ይባላል። አሁንስ ገባህ? ኑሮ ሲስተም እኛ የምናውቀው ኑሮ አይደለም። በነገራችን ላይ የሱ ሲስተም የተባለ ኑሮ ነው። ለዩት እንደዚህ ልክልካችንን ነገር እንሸጡ ብዙ ማለት አይጠበቅብንም። ምክንያቱም በስርዓቱ ነው ራሱ ገለጸው አብራርቶ የገለጸውና እኔ ምንም አልተዋጠልኝም። እንዴት ነው ይዋጥልህማ እንደዚህ ደካማ ሆነ አናገኝህም ነበር። ቢገባ ኖሮ ተቀይረና ነበረ። ባላንስ ሆነ ወዳ እያደረገው ነው። አሁን ቁም ነገር እየሰማ እንደማታስቀን አልተዋጠልኝም። ቢዋጥልህማ እንደዚህ ደካማ ሆነ አናገኝህም ነበር። እሺ ስድቡ ይቆይህና አሁን ያልከው ሲስተም ያው ሰው በስጋው ተመችቶት ነፍሱ የምትጎሳቆልበት ሲስተም ነው ብለሃል ኑሮ። ኦኬ ታዲያ አሁን ሶስተኛውና ሰውየው ምናልባት በመንፈሳዊ ሕይወቱ ጠንካራም ከሆነ በዓለማዊ ሕይወቱም ጠንካራ ከሆነ እንዲህ አይነቱን ሰው ከመንገድ ውጭ የምታደርግበት ሶስተኛው ዋናው ሲስተም ምንድን ነው? እቺን ነው ማወቅ የፈለግኩት። እኔም ማለት በጣም ቅድም ሲጠቅሰው ራሱ መጀመሪያ ላይ እሱን በደንብ ማወቅ ፈልጋለሁ። ከባድ ነገር ቢሆን ነው በቃ እግዚአብሔር ምን አይነት ከባድ ነገር ቢሆን ነው